ሰላም ለእናንተ ይሁን ውድ ቤተሰቦቼ ጓደኞቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምስራቅ ነኝ፣ ተመልሼ መጥቻለሁ። ባለፈው ሳምንት የምስክርነት ቪዲዮ ሼር አድርጌያለሁ በፌስቡክ እና በዩቲዩብ። በቲክቶክ ግን አላደረኩም ቢኮዝ ቪዲዮ ረዘም ስለሚል እና ደግሞ በቲክቶክ ጠፍቻለሁ። ግን ሰሞኑን ደግሞ ብቅ እላለሁ። ተባረኩ። እና ምንድነው አንድ ምስክርነት በጣም አጠር ያለ ምስክርነት ነው ይዤላችሁ የመጣሁት። በጣም ኢንካሬጅ ያደረገኝ በጣም እምነቴን የጨመረ በጣም ያስገረመኝ ምስክርነት። እግዚአብሔር በእውነት ትልቅ አምላክ ነው፣ ድንቅ አምላክ ነው። ይሄ ደግሞ የብዙዎቻችንን እምነት የሚጨምርና ኢንካሬጅ የሚያደርግ ቪዲዮ ነው። እስከ መጨረሻው ተመልከቱት። ቅዳሜ ወንጌል ስርጭት ከልጄ ጋር እና እንዲሁም ከሌሎች ሰዎች ጋር እንደዚህ ወደ ከተማ ወደ ተለያዩ ቦታ ትሬን ስቴሽኖች ምናምን የተለያዩ ቦታዎች እየሄድን ወንጌል ስርጭት እንናገራለን ማለት ነው። ዊክ ዴይስ ደግሞ እንደዚህ ውስጤ ሙልት ሲል ሾፒንግ ሴንተሮች እሄዳለሁ። ብቻዬን እሄድና ሾፒንግ ሴንተሮች እየዞርኩኝ ለአንዳንድ ሰዎች ትራክት ሰጣለሁ። አንዳንዶቹንም ዋና እናገራቸዋለሁ፣ ጌታንም አስቀብላለሁ፣ ጸልይላቸዋለሁ እና ሾፒንግ ሴንተር ውስጡም ዞራለሁ። ውጭ ደግሞ በር ላይ ሲገቡና ሲወጡ ደግሞ በር ላይ ያገኘሁኝ አወራቸዋለሁ ማለት ነው። እና ከሁለት ወር በፊት አንድ ሾፒንግ ሴንተር እንደዚሁ ሁሌ እንደምሄደው ሄጄ ውስጥ ሰጥቼ ትራክት ምናምን ከዛ ውጭ ወጣሁኝና እደጅ በሩ አካባቢ ቆሜ እየሰጠሁኝ 3 ሴቶች ሲወጡ አገኘኋቸው። የማውቃቸው ሴቶች ማለት ነው። እዛ ሾፒንግ ሴንተር ውስጥ አንዱ ስቶር ውስጥ ነው የሚሰሩት 3ቱም። እኔ ደግሞ በጣም ብዙ ሪቴሎች ውስጥ አንደር ከቨር ሴኩሪቲ ሰርቻለሁ። በጣም ብዙ የተለያዩ ሎኬሽኖች እና ብዙዎቹ ክላይንቶች ያቆኛልና ሲወጡ እንዴ ምን ትሰሪያለሽ እዚህ ስራ ምናምን ትተሻል እኛ ጋር ምናምን ሲሉኝ፣ አይ አሁን የምሰራው ለሄቨን ነው፣ አሁን ለክርስቶስ ነው የምሰራው። እና ደግሞ ይሄ ጥቅስ ያለው ሀትና ቲሸርት አድርጌ ነበረ። በቃ ስለሱም አወራኋቸው። ይሄንን ነው የምሰራው፣ ከዚህ በኋላ ስራዬ ይሄ ነው፣ ለጌታ ነው የምሰራው ምናምን ብዬ እንዴት ምናምን ሲሉኝ፣ በቃ በዛው አወራኋቸው ስለ ጌታ ማለት ነው። አወራኋቸውና እንትን ሰጠኋቸው፣ ትራክት ሁለት ትራክት ሰጠኋቸው። አንዱ ጌታን ማስቀበያ ነው፣ ሲነርስ ፕሬየር ይላል፣ የባይብል ቨርሶች ብቻ ያለበት ሁለት ትራክት ሰጠኋቸውና ሄዱ ማለት ነው። ከዛ እኔም እዛ ትንሽ ቆይቼ ስጨርስ ወደ ቤት የመጣው አሁን ባለፈው ሳምንት እዛ ሾፒንግ ሴንተር ሄድኩኝ ማለት ነው። ከዛ በኋላም ሄጃለሁ። ነገር ግን በአሁኑ ወደ ውስጥ ወደዛ ወደ እሷ የምትሰራበት ስቶር ውስጥ እንድሄድ ውስጤ በቃ ይገፋፋኛል ማለት ነው። ሄድኩኝና ብዙዎቹን ስለማውቃቸው እየዞርኩኝ ሰላም እያልኩኝ ምናምን ልወጣ ስል እሷ ጠራችኝ። እሷ ወደ ቢዩቲ ሴክሽን ነው የምትሰራው እና ነይ አለችኝ። ሲሄድ ወደ እሷ ከስተመር አለ እያስተናገደች ነው፣ ቢዚ ናት እና አይ ቢዚ ናት እኔም በቃ ሌላ ጊዜ ወጣሁኝ። እየሄድኩኝ ግን መንፈስ ቅዱስ ተመለሺ የምትነግርሽ ነገር አላት። ከዛ ተመለስኩኝ። ቀጥታ ይሄን ድምፅ እንደሰማው ተመልሼ ጠበቅኳት እሷ ጋር ሄጄ። ከዛ የምመሰክርልሽ ምስክርነት አለኝ እኔ አለችኝ። አስም በሽተኛ ነኝ። አስሜ ደግሞ ቀላል አይደለም፣ በጣም ሲቪር የሆነ አስም ነው እና ቬንትልን ከአቅም በላይ ከመጠቀሜ ብዛት ሰርጀሪ ማድረግ አለብሽ ተብዬ ይኸው 6 ይርስ ሆኖኛል። ዌይቲንግ ሊስት ላይ ነኝ፣ ሰርጀሪ ለማድረግ እየጠበቅኩኝ። ሌሊት እንቅልፍ አልተኛም። ቬንትለኑ ትራሴ ስር ነው የማስቀምጠው እና በየ5 ደቂቃው ከእንቅልፍ ነቃለው። እሱን እያደረኩ ነው የምተኛው። ምንም እንቅልፍ የለኝም። በጣም ብዙ ተሰቃይቻለሁኝ። እና አንድ ቀን አለች ቦርሳዬን ሳገላብጥ እነዛ ትራክቶች የሰጠሽኝ ወደቁ። አነሳውና አነበብኳቸው አለች። ሳነባቸው መጀመሪያ ሰውነቴን ወረረኝ፣ ቲንግል አደረገኝ ሰውነቴን አለች። በቃ የሆነ ነገር። ከዛ አስሙ ከዛች ቀን ጀምሮ ቆመ አለች። ቬንትለን አልጠቀም ምን አልላለች። በዛ ላይ እንቅልፌ ሌሊቱን ሙሉ የምተኛው። ወገኖቼ እኔ ለራሴ ተደነቅኩኝ፣ በጣም ለራሴ ተደነቅኩኝ። ከዛ ጠየኳት፣ እባክሽን አሁን የተናገርሽውን ሪኮርድ ላርግሽና እንደገና ተናገሪው፣ ለምን ይሄ ምስክርነት ለብዙዎች ይጠቅማል ስላት፣ እሺ ሪኮርድ አርግኝ አለችኝ። ሪኮርድ አደረኳትና አለች ከዚህ በኋላ ሰርጀሪም አያስፈልገኝም፣ ስፔሻሊስት ማየትም አያስፈልገኝም። አሁን ኦገስት ላይ ደውዬ እነግራቸዋለሁ፣ አስሜ አንደር ኮንትሮል ነው እላቸዋለሁና ሰርጀሪ አያስፈልገኝም እላቸዋለሁ አለች።
የሚገርመው ፓርት ደግሞ እሷ ራሷ ከመዳኗ ሌሎችንም የመዳን ምክንያት እግዚአብሔር አደረጋት። ለምን? የእሷን መፈወስ የእሷን ሰላም መተኛት ሲያይ ባሏም አነበበው። ለባሌ ሰጠሁት አለች፣ ባሌ አነበበው አለች። ባሌ ደግሞ ለልጁ ሰጠው አለች፣ ልጁ አነበበው አለች። እኔ ደግሞ ሌላ አንዲት ሴት ስሟን ጠርታ ለእሷ ደግሞ ሰጠዋት፣ እሷም አነበበች አለች። እንግዲህ በዚች ሴትየው ሌሎች 3 ሰዎች ደግሞ አብረው የው ራሳቸውን ለጌታ ሰጡ ማለት ነው። አብረው በዚህ ነገር እግዚአብሔርን አብረው ከእሷ ጋር አመኑ። እሷ ጋር አብረው እግዚአብሔርን አመሰገኑና ወገኖቼ በጣም የሚያስደንቅ ምስክርነት ነው። እኔ ተገርሜያለሁ፣ ተደንቄያለሁ። የእግዚአብሔር አሰራሩ ብዙ ነው። ለምን ይቺ ሴት እኔ ቃል አላወጣሁባት፣ ተፈወሺ ተነቀል ተተከል አላልኩኝ፣ እጄን አልጫንኩኝ። ሃሌሉያ! እግዚአብሔር በራሱ ደግሞ የገረመኝ ምንድነው ምልክት ማድረጉ። ይሄ ቲንግል አደረገኝ ያለችው ነገር ምልክት ነው ያደረገው። አያችሁ? ለምን ዝም ብሎ ድንገት አንድ ቀን ብትፈወስ ምናልባት ላታውቀው ትችላለች፣ ግን ምልክት ሰጣት። መጀመሪያ ስታነበው ሰውነቷን ወረራት። ከዛ በኋላ ተፈወሰች። በቃ ዳነች። ወገኖቼ እረሳው ቬንትልን የሚባል አለች። ኢየሱስ ጌታ ነው። ሌሊቱን ሙሉ ተኛለሁ አለች ወገኖቼ። እና የእግዚአብሔር ቃል በጣም ኃያል ነው ልላችሁ ነው። አንድ ቃል ላንብብላችሁ ከእግዚአብሔር ቃል። የእግዚአብሔር ቃል ሲናገር ዕብራውያን 4:12 ምን ይላል መሰላችሁ? የእግዚአብሔር ቃል ሕያው ነውና የሚሰራም 2 አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ያችሁ የእግዚአብሔር ቃል ሕያው ማለት ሕይወት ያለው የሚሰራ 2 አፍ ካለው ሰይፍ ይልቅ የተሳለ። አይገርምም? ነፍስንና መንፈስን አይገርምም? ነፍስንም መንፈስንም ለይቶ የሚወጋ። ይቺ ሴት በቃሉ ነው የተገኘችው። ቃሉን አነበበች፣ ወጋ፣ እስከ ውስጥ ገብቶ የውስጥ ማንነቷን እስከሚወጋ፣ በሽታዋን እስከሚነቅል፣ ልቧን ትራንስፎርም እስከሚያደርግ፣ እግዚአብሔርን እስከምታመሰግን ድረስ እግዚአብሔር ቃሉ ብቻውን ኃያል ነው ወገኖቼ። ለምን? የእግዚአብሔር ቃል ራሱ እግዚአብሔር ነው። ኢየሱስ ጌታ ነው። እና ጠዋት አነበዋለሁ አለች፣ ከሰዓት አነበዋለሁ አለች፣ በብሬኬ ሰዓት አነበዋለሁ አለች። እና እኔ ደግሞ በጣም እንደተነካች ስላወቅኩኝ ባይብል ልስጥሽ ስላት አለኝ ባይብል አለች። በቃ ባይብልሽን ከዚህ ቀን ጀምሮ አንብቢ፣ በደንብ በርቺ፣ ደግሞ ደውልልሽና እንገናኛለን፣ ቸርች ምናምን አብረን እንሄዳለን አልኳት። እሺ ብላኝ በዚህ ነው የተለያየ ነው። እና ይሄንን በተለይ ወንጌል ለምትሰብኩ ሰዎች፣ ትራክት ለምትሰጡ ሰዎች፣ ትራክት የምትሰጡት በቃ ከንቱ መስሎ ከታያችሁ ምን ይጠቅማል? እኔ ትራክት ብቻ ነው የምሰጠው፣ አሁን ምንድነው ለውጥ የለውም እያለ ጠላት የሚከሳችሁ ሰዎች ካላችሁ የምትሰጡት ትራክት የሰዎችን ሕይወት እየቀየረ ነው። የምትዘሩት ዘር እየበቀለ ነው። እንደዚህ እግዚአብሔር ደግሞ ምስክርነቱን ያሰማችሁ፣ በኢየሱስም በእውነት ያሰማችሁ። በቃ ሰዎች መፈወሳቸውን፣ መዳናቸውን፣ መጽናናታቸውን፣ ንስሐ መግባታቸውን እግዚአብሔር በእውነት በምስክርነት ደግሞ ያሳያችሁ በእውነት እና በርቱ። የሰራችሁ ያላችሁትን ስራ እኔም እየሰራ ያለሁትን ስራ እንድንቀጥል በጣም የሚያበረታታ ምስክርነት ነው። ተባረኩ። ቪዲዮውን የሴትየዋን አስቀምጥላችኋለሁ ማለት ነው። ከዚህ በኋላ አጠር ያለች ናት። ጀስት ግን ለእናንተ እንድትበረታቱበት ነው። ተባረኩ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የእግዚአብሔር ሰላም ጸጋ ይብዛላችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሻሎም። I got refused from doing surgery because my asthma was really, really bad because I was using a Ventolin spray more than what I should. I said the prayers. Which prayer? The ones that you gave me. When did I give you? Out in the centre. And I've got them on my phone. Now I say them in the morning, at night, I say them on my break. And I have not used my asthma spray since. I'm not out of breath anymore. I'm actually sleeping better at night. I can't believe it. I honestly cannot believe it. Jesus is saving lives. Amen? Yes, I've got it here. I sent it to Sandra too. I was talking about you the other day. See? So you say those ones? I say that one, and that one. Hallelujah. Hallelujah. Guess what? Yeah. When you see me now, you said, I want to talk to you. I want to talk to you. Yeah. I was in a rush and I worked, but the Holy Spirit said, come back. Listen what you want to say. Yeah. Praise. I used to have my asthma spray underneath my pillow, and I was like, shh, shh. I have not touched it. Like this morning, I forgot to use it. I'm still using it.
like I'm talking about the preventer now. So I'm going to wait till August because then I thought that's going to give me 2 months. I'm going to ring the hospital and I'm going to tell them my asthma, it's under control. Tell them And who did it. So yeah. They need to believe in Jesus. Yeah, because I was upset. I was crying because I thought I've been waiting 6 years for this surgery. Yeah, and my husband, there's Sandra now because I made her read it too. She, like I said to my husband, like honestly, like he's starting to read it too as well. Because I said to him, I don't know, but when I read it the first time, it was like I felt like tingling. I don't know. I just felt this really. Oh, I give glory to God. Yeah. Thank you, Jesus. Like, I don't know. I was telling one of the girls the other day, like, you know, Diane from the Hub. Yeah. And she goes, that's good that, you know, you believe in something. I said, well, honestly, I've never felt like this in a very, very long time. Like, ask my husband, he'll tell you. I'm actually sleeping at night. Like, I used to get up every 5 minutes, and now I'm not. You know?